ቆየኝ። ትዳር ከያዝኩኝ 5 ዓመት ሆኖኛል። የሁለት ወንዶች አባት ነኝ። ምስቴ በባህሪዋ እጅግ በጣም ሰላም፣ እንዴት ናችሁ? ዛሬ አንድ የወንድማችን ታሪክ እነግራችኋለሁ። እናንተ ደግሞ ከታሪኩ መልካም ጎንን ትወስዳላችሁ፣ ትማሩበታላችሁ፣ እሱን ደግሞ ትመክሩታላችሁ ማለት ነው። ምክረ ሀሳባችሁን ትለግሱታላችሁ። ሰላም ይላል። ስሜ ቆየኝ። ትዳር ከያዝኩኝ 5 ዓመት ሆኖኛል። የሁለት ወንዶች አባት ነኝ። ምስቴ በባህሪዋ እጅግ በጣም የዋህና ዝምተኛ ነች። በስራ አጋጣሚ ለ2 ዓመት ተራርቀናል። አሁንም ሌላ ቦታ ነኝ ያለሁት። በየ2 ሳምንቱ እሁድ ቅዳሜን ከእነሱ ጋር አሳልፋለሁ። ከኔ በላይ ለልጆቼ ብዙ መስዋዕትን ከፍላለች። የሚያስፈልጋቸውን ነገር ሁሉንም አሟላለሁ። ባለቤቴ ዝምተኛ ስለሆነች ብዙም አናወራም። እናም ጭቅጭቃችን አውሪ፣ ከሰዎች ጋር ተግባቢ ነው። እሷ ደግሞ የምትፈልገው ዝም ብሎ መኖር ነው። እኔ ደግሞ ከእሷ ብዙ ነገሮችን እጠብቃለሁ። እንድታወራኝ፣ በግልጽ እንድንነጋገር፣ ስለ ወደፊት ህይወት እንድናቅድ እፈልጋለሁ ይላል። ብዙ ጊዜ እቤት ሲገባ ቤቱ ልጆች ከሌሉ ሊበላኝ ይደርሳል። ጸጥ ረጭ ይላል። እናም ቶሎ ብዬ ወደ ስራ የሚመለስበት ቀን እናፍቃለሁ። አሁን ላይ አብረው መኖርና ብቻ መኖር ልዩነት አልታያለኝ ብሎኛል። በመሀላችን ምንም ችግር ሳይኖር እንድንዘጋጋ ምን አይነት ሰው ነን? አንዳንዴ አብረን ሆነን የሚያወራኝ ሰው ይናፍቀኛል። እኔም አሁን ላይ ትዳር ትርጉሙ አልገባህ ብሎኛል። ብቸኝነቴንም እየወደድኩት ነው። ስለ መለያየትም ብዙ ጊዜ ያስባለሁ እና አሁን ላይ ግራ ገብቶኛል። በቀናነት ምን ትመክሩኛላችሁ ይላል። ወይል እንግዲህ ምን ትመክሩታላችሁ? እዚህ ጋር እስኪ ሀሳባቸውን የሰጡን ሰዎች 1-2 ኮሜንት እናነባለን። አንዷ ጥቁም አስፋው ነው የሚለው። አባቴ ሲኒማ ቤት አይደለም ሲደብርህ መውጣት፣ ደስ ሲልህ መቆየት የምትችልበት ትዳር ከመሆን ማንታት አሜዚንግ ትዳር ነው። በእርግጠኝነት ድሮም ዝምተኛ